እጃችሁ ላይ ባለው ስልክ ብቻ ገንዘብ መስራት ትችላላችሁ። የእናንተ ቪዲዮ ከሆነ ጊዜ በኋላ ኮምፕሌትሊ ቫይራል ይሆናል። ልክ ስትለቁ ለሺዎች፣ ለ10 ሺዎች፣ ለ100 ሺዎች መድረስ ይጀምራል። በአጠረ ጊዜ ውስጥ እንዴት 1000 ሰብስክራይበር እና 4000 ዋች አወር እንዴት ማግኘት እንደምትችሉ በዚህ ቪዲዮ እንመለከታለን። የብዙ ሰው ችግር ቪዲዮ ይሰራል፣ ነገር ግን ተምኔሉ የተመታ ይሆናል። ስለዚህ ቪዲዮ አይታይም። ወይም ደግሞ ቪዲዮ ያዘጋጃል፣ ታይትሉ እጅግ የተመታ ነው። ሶሻል ሚዲያ ላይ የተሻለ ነገር ለማምጣት በካሜራ መጀመር ግዴታ አይደለም። እነዚህን ሁለት ነገሮችን ማስተካከል ከቻላችሁ ቪዲዮአችሁ የተሻለ ውጤት ይኖረዋል። የብዙ ሰዎች ችግር ምንድን ነው መሰላችሁ? ለምን ዩቱብ አትሰራም ስትሉ አይፎን የለኝም አልትራ የለኝም ይላል። ምክንያት እያበዛ ምንም ካለ መስራት ዛሬ መጀመር ያለብንን ብንጀምር ሞር እያደግን ስንመጣ ነገሮችን እናሻሽላለን ማለት ነው። ሶሻል ሚዲያ ላይ የተሻለ ነገር ለማምጣት በካሜራ መጀመር ግዴታ አይደለም። እጃችሁ ላይ ባለ ስልክ ብቻ ጀምሩ። እኔ ይህን እላችኋለሁ፣ እጃችሁ ላይ ባለው ስልክ ብቻ ገንዘብ መስራት ትችላላችሁ። ስለዚህ ዛሬ በዚህ ቪዲዮ እጅግ መሰረታዊ ነገር እነግራችኋለሁ። የብዙ ሰው ችግር ቪዲዮ ይሰራል፣ ነገር ግን ተምኔሉ የተመታ ይሆናል። ስለዚህ ቪዲዮ አይታይም። ወይም ደግሞ ቪዲዮ ያዘጋጃል፣ ታይትሉ እጅግ የተመታ ነው። እነዚህን ሁለት ነገሮችን ማስተካከል ከቻላችሁ ቪዲዮአችሁ የተሻለ ውጤት ይኖረዋል። ይህን ኤክስፔሪየንስ ለእናንተ ሼር ያደርጋችኋለሁ። ይህ የእኔ ሁለተኛው አዲስ ቻናሌ ነው። ሰብስክራይበሩ ሰዓቱን ሞልቷል። ስለዚህ የእኔን ኤክስፔሪየንስ ነግራችኋለሁ። በአጠረ ጊዜ ውስጥ እንዴት 1000 ሰብስክራይበር እና 4000 ዋች አወር እንዴት ማግኘት እንደምትችሉ በዚህ ቪዲዮ እንመለከታለን። የዛሬው ቪዲዮአችን እጅግ በጣም መሰረታዊ ሁለት ነገሮችን የምንመለከትበት ሲሆን አንደኛው በ4 ደቂቃ ውስጥ ካንቫ አፕሊኬሽን በመጠቀም ብቻ እንዴት ፕሮፌሽናል የሆነ ተምኔል መስራት እንደምንችል አሳያችኋለሁ። ስቴፕ ባይ ስቴፕ እናያለን። ከመጀመሪያው ጀምሮ ካንቫ እንዴት እናወርዳለን፣ ካንቫን እንዴት ሬጅስተር እናደርጋለን፣ እንዴት ፍሪ ካንቫ እንዴት እንጠቀማለን የሚለውን በዚህ ቪዲዮ ስቴፕ ባይ ስቴፕ ፕራክቲካሊ እናያለን። እናንተም በዚህ ቪዲዮ ፕራክቲስ አድርጋችሁ ከኔ ጋር አብራችሁ ፕራክቲስ አድርጋችሁ ዛሬ ውጤታማ የሆነ ፕሮፌሽናል ተምኔል አብራችሁ ትሰራላችሁ። ሁለተኛው ለሰራኑ ቪዲዮ እንዴት አይነት ታይትል ብንሰጠው ነው የተሻለ ተመልካች የምናገኘው የሚለው ነው። እዚህ ጋር ሁለት ነገሮችን ልነግራችሁ ፈልጋለሁ። ሾርት ቪዲዮዎችን ተመልከቱ። በአንድ ቀን በሁለት ቀን ውስጥ ነፍ ተመልካች አላቸው። ሰብስክራይበርም እነሱ ናቸው እያመጡ ያሉ። ለምንድን ነው ይህንን ቪዲዮ እየሰራልን ነገር ግን ያንተ ተመልካች በጣም በቁጥር ትንሽ ነው ካላችሁኝ፣ አንድ ዩቱብ ቻናል አዲስ ሆኖ ሲመሰረት ዩቱብ ባንዴ አያፈነዳው ወይም ደግሞ ባንዴ ቫይራል አያወጣው። እንዴት ካላችሁኝ፣ የምትሰሩትን ኮንተንት ያጠናል። ገብታችሁ ዩቱብ ስቱዲዮ ማየት ትችላላችሁ። የምትሰሩትን ኮንተንት ያጠናል። ኮንተንቱ ለማን መድረስ እንዳለበት እያንዳንዱን ነገር ሪሰርች ይሰራል። ከዛ በኋላ እናንተ ኮንቲኒስሊ ኮሚትድ ናችሁ። ቪዲዮ መስራት ስትጀምሩ በያዛችሁት ኮንተንት እናንተ ቪዲዮ ከሆነ ጊዜ በኋላ ኮምፕሌትሊ ቫይራል ይሆናል። ልክ ስትለቁ ለሺዎች፣ ለ10 ሺዎች፣ ለ100 ሺዎች መድረስ ይጀምራል። ይህንን ነገር ዛሬ ስለነገርኳችሁ እኔ ሁለተኛ ቻናሌ ላይ ያገኘሁትን ኤክስፔሪየንስ ነው የምነግራችሁ። በማድረግ ጀምሩ። ቪዲዮውን ደግሞ ላይክ በማድረግ ጀምሩ። ዛሬ ግን የተምኔል ችግራችሁን በዚህ ቪዲዮ ይፈታል ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉ። የተሻለ ጉልበት እንዲኖረው ይህ ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሁላችሁ ላይክ በማድረግ ጀምሩ። እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮአችን። ስለዚህ የመጀመሪያ ስራችን የሚሆነው መጀመሪያ አፕሊኬሽኑ ከሌለን ካንቫ አፕሊኬሽኑ ከሌለን መጀመሪያ ምንድነው የምናደርገው? ፕላይ ስቶር ወይም አፕ ስቶር ገብተን አፕሊኬሽኑን እናወርዳለን ማለት ነው። እሱን እንዴት እናገኛለን? እንደ ስልካችን ሞዴል ለምሳሌ አይፎን ለሚጠቀሙ ሰዎች አፕ ስቶር ብዙ ጊዜ ያው ከዛ ስለሆነ የሚጠቀሙት፣ የአንድሮይድ ቨርዥን ስልክ ላላችሁ ሰዎች እንደ ሳምሰንግ ወይም ደግሞ ኢንፊኒክስ የምትጠቀሙ ሰዎች ካላችሁ፣ ኢንፊኒክስ ለምትጠቀሙ ሰዎች እንደ ቴክኖ ላላችሁ ሰዎች ወይም ደግሞ አንድሮይድ ቨርዥን ላላቸው ስልኮች በብዛት ፕላይ ስቶርን ትጠቀማላችሁ ማለት ነው። ስለዚህ ስክሪን ላይ እንደምትመለከቱት እዚህ ጋር ፕላይ ስቶር የሚለውን አንዴ ክሊክ እናደርግና ሰርች ባሩ ላይ ሄደን ምን እናደርጋለን? ካንቫ ብለን ሰርች እናደርጋለን ማለት ነው። ካንቫ በምትመለከቱት መንገድ ካንቫ አፕሊኬሽን ይላል ስክሪኑ ላይ እንደምታዩት። አንድ ጊዜ እሱን ሰርች እናደርጋለን ማለት ነው።
ኦኬ ሰርች ስናደርገው ይህንን ይመስላል ማለት ነው። ካንቫ አፕሊኬሽኑ በዚህ መንገድ ይመጣል ማለት ነው። ያው እኔ ከዚህ በፊት ስለምጠቀምበት አፕዴት ብቻ ነው እንዳደርግ የሚጠይቀኝ ማለት ነው። እናንተ ግን እዚህ ጋር ሲመጣላችሁ ኢንስቶል የሚል ይመጣል። ኢንስቶል የሚለውን አንዴ ትጫኑና በዚህ መንገድ ወደ ስክሪን ኢንስቶል ሆኖ ይመጣላችኋል ማለት ነው። ቀጥታ ወደ አፕሊኬሽን እንሄዳለን ማለት ነው። እዚህ ጋር እንደምትመለከቱት ካንቫ አፕሊኬሽኑ ይህን ይመስላል። በጣም በርካታ ሚሊዮን ሰው ነው ዳውንሎድ ያደረገው። እሱን አንዴ ታወርዳላችሁ ስልካችሁ ላይ። ካወረዳችሁ በኋላ ክሊክ ታደርጋላችሁ ማለት ነው ካንቫ። ስለዚህ መጀመሪያ ግን ካንቫ አፕሊኬሽን ላይ ከመሄዳችሁ በፊት ማድረግ ያለባችሁ ሌላ ነገሮች አሉ። አንደኛው ከሰራችሁት ቪዲዮ ጋር ይሄዳል ያላችሁትን ፎቶ ማዘጋጀት ይጠበቅባችኋል ማለት ነው። ለምሳሌ በቀደም እንደነገርኳችሁ የምግብ ዝግጅት ላይ የሚሰራ ሰው ምግብ ዝግጅት ኮንተንት ላለው ሰው ስለሚሰራው ዛሬ ስላዘጋጀው ቪዲዮ እና ስለተዘጋጀበት የምግብ ይዘት ለምሳሌ የሩዝ አሰራር ወይ ስጋ በምናምን አሰራር አለ ደግሞ አሳ አሰራር እንዴት እንደሆነ የሚሰራ ከሆነ ለምሳሌ ስለ አሳ ምግብ ዝግጅት አይነት ቪዲዮ ካዘጋጀ አንድ ሰው የአሳ ፎቶ እና የሼፉን ፎቶ ማዘጋጀት ይጠበቅበታል ማለት ነው። ምክንያቱም እነዚህ ሁለት ነገሮች ናቸው እዚህ ጋር ተሰርተው ለዩቲዩብ ቻናሉ ለቪዲዮ ተምኔል የሚሆኑት ማለት ነው። ስለዚህ እንደምትሰሩት ኮንተንት ቴክኖሎጂ ላይ ከሆናችሁ ቴክኖሎጂ ከሰራችሁት ቪዲዮ ጋር ይሄዳል የምትሉትን እንትን መስራት ይኖርባቸዋል ማለት ማዘጋጀት ይኖርባቸዋል ማለት ነው። ከዛ በኋላ በአንድ ፎልደር ታደርጉታላችሁ ማለት ነው። ያዘጋጃችሁት ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። ከዚህ ከሰራችሁት ካዘጋጃችሁት ቪዲዮ ጋር ይሄዳል የምትሉትን አጫጭር ለምሳሌ በጣም ማራኪ የሆኑ የተቀነጫጨሩ ቪዲዮዎችም ሊሆኑ ይችላሉ እና በአንድ ፎልደር ታደርጋላችሁ። ይህንን የምታደርጉት እዚህ ኤዲት ስታደርጉ አምጥታችሁ እንዳትቸገሩ ነው። ሌላ የተለያየ ፎልደር ላይ ሲቀመጥ እሱን ፍለጋ ሰዓት ከምትገድሉ አንድ ፎልደር ብታደረጉት የተሻለ ይሆናል ማለት ነው። እዚህ ጋር ትመጣላችሁ። አሁን የምንሰራው ዩቲዩብ ተምኔል ነው ማለት ነው። እዚህ ሰርች ባሩ ላይ እንደምትመለከቱት እዚህ ጋር ማለት ነው ሰርች እናደርጋለን ወይም እንጽፍለታለን ማለት ነው። ምን ብለን ዩቲዩብ ተምኔል። ያው እንደምትመለከቱት እኔ ስጽፍለት ወዲያው ሰርች ባሩ ያው ስላለው ባነርም ብትፈልጉ ስለሚሰራ እዚህ ጋር የዩቲዩብ ተምኔል የሚለውን አንዴ ክሊክ እናደርጋለን ማለት ነው። በምትመለከቱት መንገድ እንደዚህ አይነት በርካታ ቴምፕሌቶችን ነው ያመጣልን። እነዚህ የክራውን ወይም ደግሞ የምንድን ነው የሚባለው የዘውድ ምልክት ያለባቸው በፍሪ አይደሉም፣ በክፍያ መጠቀም ላይ የሚፈልጉ ሰዎች የተዘጋጁ ናቸው። እነዚህ ከክራውኑ ውጭ ያሉት ግን በሙሉ ፍሪ ናቸው ማለት ነው። ከፈለጋችሁ መጀመሪያውኑ ሰርች ስታደርጉ ፍሪ ማለት ትችላላችሁ ማለት ነው። አሁን ለምሳሌ ይህንኛው ፍሪ ነው ማለት ነው። እዚህ ጋር እኔ አሁን ልጠቀም ብል እዚህ ጋር ክሊክ አደርግበታለሁ ማለት ነው፣ እላዩ ላይ ማለት ነው። በምትመለከቱት መንገድ መጣልኝ። ስለዚህ ምንድነው አሁን ቀጣዩ ስራው የሚሆነው እዚህ ጋር የምትመለከቱትን ፎቶ ታወጡና የራሳችሁን ፎቶ ታስገባላችሁ። የምትፈልጉትን ፎቶ ማለት የራሳችሁ ማለት ለዛ ቪዲዮ የምትፈልጉትን ፎቶ ማለት ነው። ለምሳሌ ቅድም እንዳልኳችሁ ምግብ ዝግጅት ላይ፣ ቴክኖሎጂ ላይ ወይም ደግሞ ሌላ ፊትነስ ላይ አሊያ ደግሞ ለምሳሌ ሌክቸረር ከሆነ አስተማሪ ከሆናችሁ ደግሞ በትምህርት ዝግጅት ላይ ካላችሁ ስለሰራችሁት ስለተዘጋጃችሁበት ቪዲዮ ወይም አፕሎድ ልታደርጉት ስላሰባችሁት ቪዲዮ ተመሳሳይ የሆነ ተምኔል ለማዘጋጀት ያዘጋጃችሁትን ፎቶ እዚህ ጋር ታመጣላችሁ። ዘን ምን ይደረጋል? እዚህ ጋር ፎቶ ላይ አንዴ ክሊክ ታደርጋላችሁ። በምትመለከቱት መንገድ እንደዚህ ይመጣል። ይሄን ፎቶ አነሳና እኔ የራሴን ፎቶ ነው የማደርገው ማለት ነው። ምንድነው የሚለኝ? ሁለት ኦፕሽን ነው የሚሰጠኝ። አንደኛው ኢሜጁን ብቻ ላጥፋው ወይ ይላል። ሁለተኛው ደግሞ ፍሬሙን ጨምሬ ላጥፋው ይላል። አሁን እኔ የምፈልገው ኢሜጁ እንዲነሳና በኢሜጁ ቦታ እኔ ያዘጋጀሁት ኢሜጅ እንዲመጣ ነው የምፈልገው። አንደኛውን ኦፕሽን ብቻ መርጥና ያንኛውን ተዋለሁ። ፍሬሙ መቀመጥ አለበት። ምክንያቱም ይሄ ፍሬም የኔን ፎቶ አምጥቼ የምፈልገውን ፎቶ አምጥቼ ሳስቀምጥ የተሻለ ገጽታ ስለሚሰጥልኝ ፍሬሙን አላጠፋም ማለት ነው። ስለዚህ ድሌት ፎቶ እለዋለሁ ማለት ነው። ይህንን ካልኩ በኋላ ምን አደርጋለሁ? እዚህ ከታች የምትመለከቱት ላይ የት እንሄዳለን? እዚች ጋር አፕሎድ የሚላለ እዚች ጋር በምትመለከቱት ቦታ ላይ አፕሎድ ሲላል እሱን አንዴ ክሊክ እናደርጋለን። ክሊክ ስናደርግ
ከዚህ በፊት ያዘጋጀናቸው በዚህ አሁን እኔ ለምሳሌ እዚህ ጋር ስሰራበት ስለነበረ የምትመለከቱት በሙሉ ከዚህ በፊት የሰራሁበት ነው ማለት ነው። አሁን ያዘጋጀሁት ቪዲዮ ሌላ ቢኖር ወይም ያዘጋጀሁት ፎቶ ቢኖር መጀመሪያ ማድረግ ያለብኝ ምን መሰላችሁ? ይሄንን ያዘጋጃችሁትን ፎቶ ባክግራውንዱን ሪሙቭ ማድረግ ይጠበቅባቸዋል። ባክግራውንድ ሪሙቭ ለማድረግ በጣም በርካታ አማራጮች አሉ። እኔ ግን በጣም ሲምፕል የሆነውን ነገር እነግራችኋለሁ። የት ትሄዳላችሁ መሰላችሁ? ካፕከት አፕሊኬሽኑ ይኖራችኋል ብዬ ገምታለሁ። ምክንያቱም ዩቱብ የሚሰራ ሰው ካፕከት ያው ሊኖረው ግዴታ ስለሆነ ማለት ነው። ስለዚህ ካፕከት አፕሊኬሽኑ እዚህ ጋር አለ። እሱን አንዴ ክሊክ ታደርጋላችሁ። እዚህ በምትመለከቱት ቦታ ሪሙቭ ባክግራውንድ የሚል አለ። ተመልከቱ። እዚህ ጋር ሪሙቭ ባክግራውንድ የሚለውን አንዴ ክሊክ እናደርጋለን። ክሊክ ካደረግን በኋላ የሚመጡልን ፎቶዎች አሉ። ለምሳሌ ከዚህ መሀል እኔ አንድ ፎቶ መርጬ ለአሁኑ ባክግራውንድ ሪሙቭ አድርግላቸዋለሁ። ለምሳሌ የቱን ይሻለኛል? ያው እዚህ ጋር ያው ይህንን ፎቶ መጀመሪያ እዚች ጋር አድ ስለው ምን ይሆናል? ባክግራውንዱን ሪሙቭ ያደርግልኛል ማለት ነው። ተመልከቱ። የስ በምትመለከቱት መንገድ ባክግራውንዱን ሪሙቭ አደረገልኝ ማለት ነው። ስለዚህ ባክግራውንዱን ሪሙቭ ካደረገ በኋላ ሴቭ ብዬ እወጣለሁ። ሴቭ ብዬ እወጣና ደን ብዬ ኦልሬዲ ወደ የት ሄዳለሁ? ወደ ነበርኩበት እመለሳለሁ። ያው ካንቫ ተመለስኩ። ወደ ካንቫ ተመለስኩና ምን እላለሁ? አፕሎድ ፋይል እዚህ ጋር በምትመለከቱት ቦታ ይችን ተመልከቱ። እዚህ ጋር ከላይ በሐምራዊ ቀለም የተጻፈው ማለት ነው አፕሎድ ፋይል ይላል። እሱን አንዴ ክሊክ አድርጋለሁ ማለት ነው። እሱን ክሊክ ካደረግኩ በኋላ ጋላሪ ላይ እሄዳለሁ። አሁን ስለሆነ እንትን ያልኩት፣ እናንተ ግን ቀድማችሁ ይሄን ካዘጋጃችሁ የራሳችሁ ፎልደር ይኖራችኋል ማለት ነው። እናንተን ለማሳየት ስለሆነ አሁን ይሄንን ያደረግኩት ይኸው ክሊክ አደረግኩና ደን አልኩት ማለት ነው። ስለዚህ ሪሙቭ ባክግራውንዱን ሪሙቭ ያደረግኩትን ፎቶ ወደ ካንቫ ፋይል ውስጥ አመጣሁት ማለት ነው። ይሄንን ሲጨርስ እኔ ወደ የምፈልገው ቦታ አመጣዋለሁ ማለት ነው። ጨርሷል። አሁን አንዴ ክሊክ አደርግበታለሁ ላዩ ላይ ይኸው እዚህ ጋር መጣልኝ ማለት ነው። ተመልከቱ። አሁን ይሄንን በፈለግኩት ሳይዝ ምን አደርጋለሁ? አሰፋለሁ፣ አጠባለሁ ማለት ነው። እኔ በምፈልገው መንገድ ከፈለጋችሁ የባክግራውንድ የዚህን ፎቶ የራሱ ባክግራውንዱ ለምሳሌ ቢጫውን ማጥፋት ትችሉና በሌላ ከለር መቀየር ትችላላችሁ። ብዙ ነገር መቀየር ትችላላችሁ። ከዛ ምን እናደርጋለን? ለምሳሌ ይሄ ጽሁፍ የእኔ ጽሁፍ አይደለም። ጽሁፉን መቀየር እፈልጋለሁ። ምን ልል እችላለሁ? እዚሁ ጋር እራሱ ላይ ምንም መደለስ ሳይጠበቅባችሁ አንዴ ክሊክ ታደርጉበትና እዩት። ከዛ ኤዲት ታደርጉታላችሁ። ኤዲት እራሱ ላይ ማለት ነው። ይህንን ቪዲዮ በነገራችን ላይ በስልኬ ነው እየሰራሁላችሁ ያለሁት። በስልክ ማንም ሰው የፈለገውን ፎቶ ኤዲት ማድረግ ይችላል። በፈለገው ፎንት፣ በፈለገው ዲዛይን መስራት ይችላል። ስለዚህ ስልካችሁን ብቻ መጠቀም ይጠበቅባችሁ። የግድ ላፕቶፕ ሊኖራችሁ አይገባም። የግድ ዲስክቶፕ ግዴታ አይደለም። ሌላ ታብሌት ግዴታ አይደለም። እኔ የምፈልገውን ጽሁፍ እጽፋለሁ። ብፈልግ በአማርኛ፣ ብፈልገው እንግሊዝኛ ማለት። ስለዚህ ለምሳሌ ምን እላለሁ? ካንቫን በመጠቀም በ3 ደቂቃ ብቻ ልበል በመጠቀም በ3 ደቂቃ ሰራሁት። ይህንን ልክ እንደዚህ አድርጌ ጨረስኩ ማለት ነው። አሁን ምን ሆነ? ያው የኔ ተምኔል ሆነ ማለት ነው። ይህንን ፈልግ ወደ ታች፣ ፈልግ ወደ ላይ፣
ካልፈለግኩ ደግሞ ሳይዙን ትንሽ ማሳነስ ማሳደግ እችላለሁ። ለምሳሌ ከፎቶውን በፊት ለፊት ማድረግ እችላለሁ። ልክ እንደዚህ የከለሩ መቀየር እችላለሁ። ለምሳሌ ቢጫ እንደዚህ አይነት እንደዚህ ልክ በዚህ መንገድ መቀየር ትችላላችሁ ማለት ነው። እዚህ ጋር መርጣችሁ ልክ በዚህ መንገድ የጽሁፉን ከለር መቀየር ትችላላችሁ ማለት ነው፣ በምትፈልጉት መንገድ። ልክ እንደዚህ በጣም ማራኪ የሚባል አይነት ቀለም ብላችሁ የመረጣችሁትን በዚህ መንገድ ማዘጋጀት ትችላላችሁ ማለት ነው። ስለዚህ ከዚህ በኋላ ኤዲተር መፈለግ የለም። የሆነን ሰው ለምናችሁ ኧረ እባክህ እንትን ስራልኝ ምናምን ማለት የለም። ስልካችሁ ለእናንተ ሁሉ ነገራችሁ ነው ማለት ነው። ብትፈልጉ ኤዲት ታደርጉበታላችሁ ቪዲዮ፣ ብትፈልጉ ፎቶሾፕን እዚሁ መስራት ትችላላችሁ። ምንም አይነት ሌላ ትምህርት ራሱ መማር አይጠበቅባችሁም ማለት ነው። እዚሁ ጋር በነፃ ነገሮችን መረዳት ትችላላችሁ ማለት ነው። ስለዚህ ይህንን የመሰለ ተምኔል መስራት ትችላላችሁ ማለት ነው። ፋይናሊ ይህንን ምን እናደርገዋለን ከጨረስን ማለት ነው። እናንተ በምትፈልጉት መንገድ ለምሳሌ ከለር በምትፈልጉት መንገድ መምረጥ ትችላላችሁ ማለት ነው። ከዛ እዚህ ከላይ የምትመለከቱት የቀስት ምልክት አለ፣ ወደ ላይ ወደ ታች የወጣ ማለት ነው፣ ዳውንሎድ ለማድረግ ማለት ነው። እዚህ ጋር ባይዘው ያላሳያችሁ ነገር ቴክስት መጻፍ ትችላላችሁ። ኤሌመንቶች አሉ፣ ብዙ ኤሌመንቶች። አፕሊኬሽን አለ። እዚህ ጋር ቪዲዮ ማድረግ ትችላላችሁ። የዚህን ባክግራውንድ መቀየር ይቻላል። ለምሳሌ የዚህን ቪዲዮ ባክግራውንድ ከፈለኩ በጥቁር ማድረግ እችላለሁ፣ አሁን ያሳየዋችሁ ማለት ነው። አሁን ለምሳሌ ባክግራውንዱን ከተማ ላድርገው ብዬ ባስብ ይሄንን ብጠቀም ከተማ ይሆናል። እዩት፣ አያችሁት? ይሄንን ቢጫ ላጥፋው። ልክ በዚህ መንገድ መስራት ይቻላል። ከተማ መሆን ይችላል። ከተሳሳታችሁ ምናልባትም ደግሞ ስትሰሩ አንዳንድ ለምሳሌ አንድ ፊቸር አመጣችሁ ጨምራችሁ ግን ካሰባችሁት አንጻር አልሆን ካላችሁ ደግሞ እዚህ ጋር እቺ ቀስት የምትመለከቷትን አንዴ ክሊክ የምታደርጉ ወደ ነበረበት ይመለሳል ማለት ነው። ምንም ዲሌትም ኤዲትም ማድረግ አይጠበቅባችሁም ማለት ነው። ሶ ቪዲዮውን እንደዚህ ተምኔሉን በዚህ መንገድ ሰርታችሁ ካጠናቀቃችሁ በኋላ እዚች ጋር የዳውንሎድ ምልክቷን ወደታች ዝቅ ያለችውን ቀስት መጥታችሁ አንዴ ክሊክ ታደርጋላችሁ ማለት ነው። ከዛ እዩት፣ እዚህ ጋር ዳውንሎዲንግ እያለ ነው። እዩት፣ በቃ ያው ኮምፕሊት ብሏል። ስለዚህ ጨርሰናል ማለት ነው። ይህችን ሲምፕል ወይ ብቻ በመጠቀም ዳውንሎድ ማድረግ እና አሁን ሄጄ የት እፈልገዋለሁ? ጋላሪ ላይ ማለት ነው። አንዴ ጋላሪን ሄጄ ቼክ አደርጋለሁ። እዚህ ጋር መጥቼ ጋላሪ ቼክ አደርጋለሁ። እዚህ ጋር ተመልከቱ። ይህንን የሚመስል ተምኔል ሰጠኝ ማለት ነው። አሁን ቪዲዮአችሁ ምንም አይነት የሳይዝ ችግር ሳይኖርበት በዩቱብ በ1280 እና በ720 ሳይዝ በዚህ መንገድ ጥንቅቅ አድርጎ ያዘጋጅልናል ማለት ነው። አሁን ይህንን ተምኔል በፒክስል ላብ ለመስራት የተወሰኑ ቻሌንጆች አሉት። የምታስተካክሉት፣ የምትቀንሱት፣ የምትጨምሩት ነገር ይኖራል። ከብራይትነስ፣ ባክግራውንድ፣ ሌሎች ነገሮች ሁሉ ትጨምራላችሁ። ይሄ ግን ሲምፕሊ ራሱ ያዘጋጀው ሳይዝ ላይ እናንተ ፎቶአችሁን ብቻ ባክግራውንድ ሪሙቭ አድርጋችሁ እዚህ ጋር መጣችሁ የምትፈልጉትን ጽሁፍ ደግሞ በምትፈልጉት መንገድ አስተካክታችሁ ፎንቱን ሌላውን ነገርም በደንብ የተስተካከለ ነው እና ሲምፕል ነው። እጅግ በጣም አሪፍ አፕሊኬሽን ነው። በተለይ ጀማሪ ዩቱበር ከሆናችሁ ወይም ደግሞ ጊዜ ከሌላችሁ ለምሳሌ ረጅም ሰዓት ኮምፒውተር ላይ ቁጭ ብሎ ኤዲት ለማድረግ ፎቶሾፖችን ለመስራት የምትቸገሩ ከሆነ ይሄ በጣም ተመራጭ የሆነ አፕሊኬሽን ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቪዲዮውን የተሻለ ጉልበት እንዲኖረው እንድታበረታቱ ላለሁ። በቀጣይ በሌላ ቪዲዮ እስክመለስ ድረስ ለዛሬ ይመቻችሁ።